እንግዲህ አንድ ብለን የጀመርነው ስድስተኛ ዙር የ21 ቀን ጾምና ጸሎት ፕሮግራም ዛሬ 11ኛ ቀናችን ላይ ደርሰናል። በዚህ በስድስተኛው ዙር የ21 ቀን ጾም ጸሎት ፕሮግራማችን እግዚአብሔር እየተናገረን እያስተማረን እየፈወሰን እየባረከን ነፃ እያወጣን ስላለ ጌታን እጅግ አድርጌ አመሰግናለሁ። እንግዲህ ብዙ ምስክርነቶችን እየሰማን ነው። ክብሩ ለእግዚአብሔር፣ በረከቱ ለእኛ፣ ውርደቱ ለሰይጣን ለዲያብሎስ ይሁን። ኢየሱስ ጌታ ነው። እናንተም በሀገር ውስጥና ከሀገር ውጭ ሆናችሁ ይህንን ፕሮግራም እየተከታተላችሁ ያላችሁ እንዲሁም ይህ አገልግሎት ለሌሎችም በረከት ይሆን ዘንድ ሼር በማድረግ የተባበራችሁ ያላችሁ በሙሉ እግዚአብሔር አምላክ እድሜያችሁን፣ ዘመናችሁን፣ መውጣት መግባታችሁን ይባርክ ማለት እወዳለሁ። እንዲሁም ከቤተ ክርስቲያናችን ግንባታ ጎን በጸሎታችሁ በገንዘባችሁ እስካሁን ድረስ ያላችሁ እግዚአብሔር አምላክ ይባርካችሁ ማለት እወዳለሁ። እንዲሁም ከዚህ ከ21 ቀን ጾም ጸሎት በኋላ ለሚኖረን የወንጌል ስርጭት የደጉ ሳምራዊና ዓመታዊ ኮንፈረንስ ደግሞ ለማገዝ የወደዳችሁ የፈቀዳችሁ ለማገዝ በዝግጅት ላይ ያላችሁ በሙሉ እግዚአብሔር አምላክ በነገር ሁሉ ይባርካችሁ ማለትን እወዳለሁ። ክብር ለኢየሱስ ይሁን። እንግዲህ ትናንትና በ10ኛው ቀን በነበረን የጸሎት መክፈቻ ፕሮግራም በጣም ይቅርታ በስህተት የ9ኛውን ቀን የመዝጊያ ፕሮግራም አስተላለፌው ነበር። እንግዲህ ያው በድጋሚ ደግሞ የ10ኛው ቀን ተላልፎላችኋል። በ10ኛው ቀን በመክፈቻውም በመዝጊያውም ፕሮግራም እንደተባረካችሁ በጸሎቱ እንደተፈወሳችሁ ባለሙሉ እምነት ባለሙሉ ተስፋ ነኝ። አሁንም በታላቅ ኃይል መጸለያችንን እንቀጥላለን። እግዚአብሔር ደግሞ ታላቅ ነገርን ያደርጋል። መጽሐፍ ቅዱስ ሲናገር ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ከመከራችን ለማዳን፣ ከችግራችን ለማዳን፣ ከበሽታችን ለማዳን፣ ከውድቀታችን ለማንሳት፣ ከስተታችን ለመመለስ እግዚአብሔር የሚጠቀመው ምኑን ነው ካላችሁ እግዚአብሔር የሚጠቀመው ቃሉን ነው። ክብር ለኢየሱስ ይሁን። ቃሉን ይልካል፣ ይፈውሳል። ቃሉን ይልካል፣ ያድናል። ቃሉን ይልካል፣ ይታደጋል። ቃሉን ይልካል፣ ያስመልጣል። ቃሉን ይልካል፣ ድንቅና ተአምራቶችን ያደርጋል። ጌታ ይመስገን። ዛሬም በ11ኛው ቀን የጸሎት መክፈቻ ፕሮግራማችን ታላቅ ነገር እንደሚሆንላችሁ ባለሙሉ እምነትና ባለሙሉ ተስፋ ነኝ። ክብር ለኢየሱስ ይሁን። በኋላ ላይ ዝማሬና የቤተክርስቲያን ጸሎት ይተላለፋል። ከሰዓት በኋላ ደግሞ ጸሎት መዝጊያው ወደ እናንተ የሚደርስ ይሆናል። በሁሉ አገልግሎት እየተባረካችሁ ያላችሁ ሰዎች ያው እርስ በርሳችሁ እንድትመሰካከሩ በጌታ ፍቅር ማሳሰብ እንፈልጋለሁ። እንዲሁም ደግሞ ብዙዎች የዚህ አገልግሎት ተጠቃሚ የሆኑ ዘንድ ወደ ግሩፕ ሰዎችን እንድታስገቡ በጌታ ፍቅር ሁላችሁንም ጠይቃለሁ። ስለምታደርጉት ነገር በሙሉ እግዚአብሔር አምላክ በነገር ሁሉ ይባርካችሁ ማለትን ወዳለሁ። ጌታ ይመስገን። አሁን በቀጥታ ወደ እግዚአብሔር ቃል እገባለሁ። እንግዲህ ይህ ስድስተኛው ዙር የ21 ቀን ጾም ጸሎታችን ምርኮን የማስመለስ ጾምና ጸሎት ነው። ምርኮን የማስመለስ ጾምና ጸሎት ነው። ስድስተኛው ዙር የ21 ቀን ጾም ጸሎት ምርኮን የማስመለስ ጾምና ጸሎት እንደሆነ ሁላችንም የምናውቀው ነው። በዚህ ጾም ጸሎት እግዚአብሔር አንደኛ ምርኳችሁን ይመልሳል፣ ሁለተኛ ይህኛው ወገን ግን በጾምና በጸሎት ካልሆነ አይወጣም በሚለው በቃሉ መሰረት አንዳንድ ጾም ጸሎት የሚፈልጉ ነገሮች በህይወታችን አሉ። አንዳንድ ጥያቄዎች ጾም ጸሎት ይፈልጋሉ። አንዳንድ ቋጠሮች ጾም ጸሎት ይፈልጋሉ። አንዳንድ እንቆቅልሾች ጾም ጸሎት ይፈልጋሉ። አንዳንድ ቀንበሮች ጾም ጸሎትን ይፈልጋሉና በትምህርታችሁ፣ በገንዘባችሁ፣ በእውቀታችሁ ሰው ጸልዩላችሁ ራሳችሁም ጸልያችሁ አልሰራ፣ አልስተካከል፣ አልሰምር ያላችሁ ነገር በጾምና በጸሎት ይስተካከላል። ክብር ለኢየሱስ ይሁን። በጾምና በጸሎት ይስተካከላል ማለት ነው። ይህንን አምናችሁ እንድትጸልዩ በጌታ ፍቅር ጠይቃለሁ ማለት ነው። ከዚህ በኋላ በሚኖሩት ፕሮግራሞች ከሰዓት በኋላ በጸሎት መዝጊያ እጸልይላችኋለሁ። ታላቅ ነገር በኢየሱስ ክርስቶስ ስምና ስልጣን ይሆናል። በቀጥታ ወደ እግዚአብሔር ቃል ገባለሁ። ሉቃስ ወንጌል ምዕራፍ 15 ከ11 ጀምሮ እንዲህ ይላል። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በማጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚህ አገር ሁሉ ጽኑ ራብ ሆነ፣ ይቸገርም ጀመር። ስለዚህ ከዚህ አገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎች የሚመገቡትን አሰር እንኳን ለመብላት ይመኝ ነበር፣ ነገር ግን ይህን እንኳን የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና ባንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮችህ እንደ አንዱ ቁጠረኝ። ስለዚህ ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት ራራለት። ወደ እርሱም እየሮጠ ሄዶ አቅፎ ሳመው። ልጁም አባቴ ሆይ በሰማይና ባንተ ፊት በድያለሁ፣
ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩም ጫማ አድርጉለት። የሰባውንም ፍሪዳ አምጡና እረዱ፣ እንብላ እንደሰት። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶም ነበር ተገኝቷል። ከዚያም ይደሰቱ ጀመር ይላል። በጌታ በኢየሱስ ስም መደሰት ይሆናል። ወንድሜ በአንተ ሕይወት መደሰት ይሆናል። እህቴ በአንቺ ሕይወት መደሰት ይሆናል። የአባቴ ብሩካን በሁላችንም ሕይወት መደሰት ይሆናል። መጽሐፍ ቅዱስ ሲናገር እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ሕልም እንጂ እውን አልመሰለንም። በዚያን ጊዜ አፋችን በሳቅ አንደበታችን በእልልታም ተሞላ። በሕዝቦች ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ። እግዚአብሔር ታላቅ ነገር አደረገልን፣ ደስም አለን ይላል። እግዚአብሔር ምርኮ ሲመልስ ደስታ ይሆናል። ይህ ልጄ ሞቶ ነበር፣ ሕያው ሆነ፣ ጠፍቶም ነበር ተገኘ። ከዚያም ይደሰቱ ጀመር ይላል። በኢየሱስም ከዚህ ከ21 ቀን ጸሎት በኋላ በአንቺ ሕይወት መደሰት ይሆናል። በአንተ ሕይወት መደሰት ይሆናል። በእኔ ሕይወት መደሰት ይሆናል። በቤተ ክርስቲያናችን መደሰት ይሆናል። እግዚአብሔር የኔን ምርኮ በኢየሱስ ስም ይመልሳል። የቤተሰቤን ምርኮ በኢየሱስ ስም ይመልሳል። የቸርቼን ምርኮ በኢየሱስ ስም ይመልሳል። የአንተን ምርኮ በኢየሱስ ስም ይመልሳል። የአንቺን ምርኮ በኢየሱስ ስም ይመልሳል። የእናንተን ምርኮ በጌታ በኢየሱስ ስምና ስልጣን እግዚአብሔር አምላካችን ይመልሳል። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ ምርኮን በማስመለስ ሂደት ውስጥ ያለውን በጣም ዲፕሊ ብዙ ነገሮችን ተመልክተናል። ይህ ልጅ ከአባቱ ሀብት ድርሻ ተቀበለ። ማስተዋል ስላልነበረው፣ ቀልብ ስላልነበረው፣ ከራሱ ጋር ስላልነበረ፣ ከልቡ ስላልነበር ሲያገኝ የአባቱ ቤት ርቆ ሄደ፣ አባከነ፣ ጨረሰ። ከጨረሰ በኋላ በዚህ ሀገር ጽኑ ረሃብ ገባ፣ ይቸገርም ጀመር ይላል። ልክ ሲቸገር ግን ወደ ልቡ ተመለሰ፣ ወደ ቀልቡ ተመለሰ፣ ወደ ሀሳቡ ተመለሰና ምን አለ? ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ስለዚህ ወደ አባቴ ልሄድና እንዲህ ልበለው፣ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች እንዳንዱ ቁጠረኝ እለዋለሁ ብሎ ወደ አባቱ መጣ። ሰው ወደ ልቡ ሲመለስ፣ ሰው ወደ ቀልቡ ሲመለስ፣ ሰው ወደ ራሱ ሲመለስ፣ ሰው ከራሱ ጋር ሲሆን ንስሐ ይገባል፣ ይመለሳል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ይሄ ልጅ ከአባቱ ቤት ርቆ የሄደው የተሰጠውን ነገር ያባከነው ችግር ውስጥ የገባው ጸጸት ውስጥ የገባው ማስተዋል ስላልነበረው ነው። ልብ ስላልነበረው፣ ቀልብ ስላልነበረው ነው። ብዙ ሰዎች ማስተዋል ስለማይኖራቸው፣ ልብ ስለማይኖራቸው፣ ቀልብ ስለማይኖራቸው ብዙ ነገሮቻቸውን ያበላሻሉ። መጨረሻ ላይ ደግሞ ይጸጸታሉ። መጽሐፍ ቅዱስ ሲናገር ሰው በራሱ ተላላነት መንገዱን ያበላሻል፣ በልቡ ደግሞ እግዚአብሔርን ያማርራል ይላል። በነገራችን ላይ ብዙ የሚያማርሩ ሰዎች ችግር ውስጥ ገብተው፣ ህመም ውስጥ ገብተው፣ ማይሆን ላይፍ ውስጥ ገብተው የሚያማርሩ ሰዎች በራሳቸው ተላላነት፣ በራሳቸው አለማስተዋል፣ በራሳቸው አለማወቅ፣ በራሳቸው አለመታዘዝ፣ በራሳቸው እሺ አለማለት ነው እንደዛ አይነት ህይወት ውስጥ የሚገቡት። ግን ይሄ ልጅ ልብ በገዛ ጊዜ እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮችህ እንዳንዱ ቁጠረኝ። ስለዚህ ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት ራራለት፣ ወደ እርሱም እየሮጠ ሄዶ አቅፎ ሳመው ይላል። ይሄ ልጅ በዚያ ይኖርበት በነበረበት ሀገር ከነዋሪዎቹ አንዱን ተጠጋ ይላል። ከነዋሪዎቹ በጣም ሲርበው፣ ሲጠማው፣ ሲቸግረው ከነዋሪዎቹ መካከል አንዱን ተጠጋ። ከነዋሪዎቹ መካከል ስንቱን ተጠጋ? አንዱን ሰውዬ ተጠጋና ያ ሰው ደግሞ አሳማ ጠባቂ ያደረገው። ከዛ በጣም ሲራብ የአሳሞቹ ምግብ ለመብላት ፈለገ። እሱን የሚሰጠው ሰው ሲያጣ እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ነው አለ። አባቱንና ያንን ሰውዬም ነው እያነጻጸረ ያለው። አባቱ እግዚአብሔርንና የአባቱ ቤት የእግዚአብሔርን ቤት ይወክላል። ያ ሰውዬ ሰይጣንን፣ ዓለምንና የዛ ሰውዬ ቤት ዓለምንና የሰይጣንን መንግስት ነው የሚወክለው። በሰይጣንና በሰይጣን መንግስት ውስጥ ያሉ ሰዎች ብዙ ነገር ነው የሚራቡት። ሰላምን ይራባሉ፣ ደስታን ይራባሉ፣ ጤናን ይራባሉ፣ ሞገስን ይራባሉ፣ ህይወትን ይራባሉ። ገንዘብ ሊኖራቸው ይችላል፣ ዕውቀት ሊኖራቸው ይችላል፣ ስልጣን ሊኖራቸው ይችላል፣ ወርቅ ሊያደርጉ ይችላሉ። ግን ብዙ የሚራቡት ነገር አለ። አባቱ ቤት ደግሞ ረሃብ የሚባል ነገር የለም። ይሄ ልጅ የአባቱ ጥሩነት፣ የአባቱ መልካምነት ራሱ የገባው ከአባቱ ቤት ወጥቶ እዛ ሰውዬ ቤት እሪያ ጠባቂ በሆነበት ሰዓት ነው። አንዳንድ ሰዎች ከእናንተ ጋር ባሉበት ሰዓት የእናንተ ጥሩነት፣ መልካምነት ላይታያቸው ይችላል።
ነገር ግን ሲያጧችሁ የእናንተ ጥሩነት መልካምነት ይታወቃቸዋል። ክብር ለኢየሱስ። አንተ እኮ ጥሩ ሰው ነበርክ ይሏቸዋል። አንቺ እኮ ጥሩ ሰው ነበርሽ ይላሉ። ስለዚህ ልክ እዛ ሲርበው የአባቱ ጥሩነት ገባው። አባቱ አይደለም ለልጆች ለባሪያዎች ራሱ ምቹ እንደሆነ አወቀ። ስንቱ የአባቴ ሰራተኛ ምግብ ተርፎታል አለ። እኔ ግን እዚህ በራብ ልሞት ተቃርቤያለሁ አለ። እግዚአብሔር ደግ ነው ወገኖቼ። አባቱ የእግዚአብሔር ምሳሌ ነው። አባቱ የኢየሱስ ምሳሌ ነው። ስንቱ የአባቴ ሰራተኛ ምግብ ተርፎታል። የኔና የእናንተ ኢየሱስ እኮ ለኛ ለምናመልከው፣ ለምንከተለው፣ ለምንጾሙ፣ ለምንጸልየው ብቻ ሳይሆን ለማንም እኮ መልካም ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ለማንም እኮ መልካም ነው። እኛ የምናመልከው ኢየሱስ፣ እኛ የምንከተለው ኢየሱስ እንኳን ለኛ ለማንም መልካም ነው። ለማንም ደግ ነው እሱ። ታስታውሳላችሁ ያቺ ሴት ትንሿ ልጄን እባክህ አድን ስትለው የልጆችን እንጀራ ወስዶ ለቡችሎች እኮ መስጠት አይገባም ማለት። ግን ሴቲቱ ምን አለችው? ቡችሎችም እኮ ከጌታዎቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ አለችው። በዚህ ሰዓት ልጇን ፈወሰላት። ስለዚህ የኔና የእናንተ ኢየሱስ፣ የኔና የእናንተ እግዚአብሔር እኛ ለምናመልከው ለምንከተለው ብቻ ሳይሆን ለሌሎችም ቸር ነው፣ ለሌሎችም መልካም አምላክ ነው። በቃ የእግዚአብሔር ፍቅር እዚህ ድረስ ነው። የእግዚአብሔር መልካምነት እዚህ ድረስ ነው ወገኖቼ። ኢየሱስ ክርስቶስ ለዘላለም እስከ ዘላለም ጌታ ነው እና ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ስለዚህ ወደ አባቴ ልመለስ አለ። ዛሬ ከጌታ የራቃችሁ ሰዎች ካላችሁ ወደ አባቴ ልመለስ ማለት አለባችሁ። በጣም ነው ይህ ቃል ውስጤን የነካኝ ወገኖቼ። ልብ በገዛ ጊዜ እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስ ወደ አባቴ ልሂድና አለ። ወደ አባቴ ልሂድ አለ። ተነስቼ ወደ አባቴ ልሂድ አለ። እንግዲህ ባክ ያረገ ልጅ ነው። ከአባቱ ቤት የወጣ ልጅ ነው። አገልግሎት ያቆመ ልጅ ነው። ጸሎት ያቆመ ልጅ ነው። ባይብል ስተዲ ያቆመ ልጅ ነው። ቸርች መምጣት ያቆመ ልጅ ነው። ጾም ጸሎት ያቆመ ነው። በቃ ወደ አባቴ ልሂድ አለ። አባቴ እንኳን ለልጆች ለባሪያዎችም ደግ ነው አለ። ወጥቶ አይቶት ነው። ወጥቶ አይቶት። ዛሬ በጌታ ቤት ያላችሁ ሰዎች ክብር ለኢየሱስ ይሁን። አንድ ነገር እወቁ። ከጌታ ቤት ብትወጡ የሚገጥማችሁ ነገር ረሃብ ነው። መጽሐፍ ቅዱስ ሲናገር ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው። ምናልባት ትልቅ ሰው ራሱ ልትሆኑ ትችላላችሁ። ብዙ ባክ ያደረጉ ትልልቅ ሰዎችን አውቃለሁ። የ50 ዓመት ሰው ባክ ያደረጋ ቃል፣ የ40 ዓመት ሰው ባክ ያደረጋ ቃለሁ። ማለት ክርስቶስን ማምለክ፣ ክርስቶስን መከተል ሰው ወደ ዓለም የሄዱ ሰዎች። ክብር ለኢየሱስ ይሁን። አንዳንዶች አገልጋይ ነበርን በአንድ ወቅት ብለው የሚፈልጉትን ነገር ሲያጡ ወይም የሚፈልጉትን ነገር ሲያገኙ ከጌታ ቤት የወጡ ሰዎች አሉ። እነሱ ቢዝነሳቸውን ነው ሜክ የሚያደርጉት፣ ቢዝነሳቸውን ነው የሚሰሩት። አንዳንድ ጊዜ በሶሻል ሚዲያ ላይ የሚለቀቁ ብዙ ነገሮችን ታያለች። በዛ ልባችሁ እንዳይወርድ ባይዘው። ዴማስም ይህን ዓለም ወዶ ሄደ ይላል መጽሐፍ ቅዱስ ሲናገር። ሆዳቸው አምላካቸው፣ ኖራቸው በክብራቸው የሆነ ልባቸው በምድራዊ ነገር ላይ ያረፈ ሰዎች የሚፈልጉትን ነገር ሲያገኙ አሊያም የሚፈልጉትን ነገር ሲያጡ ክርስቶስን መከተል ትተው ወደ ዓለም መሄዳቸው የማይቀር ጉዳይ ነው። አንዳንድ ጊዜ በአንድ ወቅት ነብይ ነበርኩ፣ ዘማሪ ነበርኩኝ፣ በጣም ብዙ ጥሩ ያለ ነገር አይቼ ተመለስኩ የሚሉ ሰዎች እነሱ ቢዝነስ እየሰሩ ነው። ክብር ለኢየሱስ ይሁን። በእንዲህ አይነት ነገር ልባችሁ እንዳይወድቅ እንዳያዝን። አንዳንድ ሰዎች አላችሁ ዩቲዩብ ላይ ስታዩ፣ ፌስቡክ ላይ ስታዩ፣ ቲክቶክ ላይ ስታዩ፣ ቴሌግራም ላይ ስታዩ በአንድ ወቅት ሲዘምሩ የነበረ፣ በአንድ ወቅት ሲሰብኩ የነበረ፣ በአንድ ወቅት ሲያስተምሩ የነበሩ ሰዎች፣ በአንድ ወቅት ጌታን ሲያገለግሉ የነበሩ ሰዎች ነው እኔ በቃ ወደ እስልምና ተመለስኩ፣ ወደ ኦርቶዶክስ ተመለስኩ፣ ወደ ካቶሊክ ተመለስኩ ምናምን ብለው ሚዲያ ላይ ሊወጣው ብዙ ሊያወሩ ይችላሉ። ሲወጡ ደግሞ ስለ ቤተ ክርስቲያን፣ ስለ ፕሮቴስታንት እምነት መጥፎ ነገር ይዘው ይወጣሉ። እዛ እንደዚህ ነው፣ እዛ እንደዚህ ነው፣ እዛ እንደዚህ ነው። እንዳታምኑ። ስህተት ሊኖር ይችላል። ነገር ግን ያለው ስህተት ሌላ ቦታ ካለው ግን አይበልጥም። ጥንቆላ የለም እዚህ። ኢየሱስ ጌታ ነው። ያለው ስህተት ሌላ ቦታ ካለው አይበልጥም። ይህንን ግን ማወቅ አለባችሁ። ይህን ማወቅ አለባችሁ። ስህተት የሌለው መንግስተ ሰማያት ብቻ ነው። አንዳንዶች ሲወጡ በቃ ቤተ ክርስቲያን በሙሉ የወንበዴ ዋሻ ያረጓታል። ወንበዴዎች ኦፍ ኮርስ ቤተ ክርስቲያን ውስጥ አሉ። ነገር ግን ሁሉም አይደለም። ሲወጡ በቃ ጭቃ ለመቀባት፣ ሰው ጌታን እንዳይቀበል፣ ሰው ወደ ኢየሱስ እንዳይመጣ ለማድረግ ግን ያ ወንጌልን ሊያስቆመው አይችልም። ሰው አገልጋዮች ላይ ስህተት፣ ቤተ ክርስቲያን ላይ ስህተት ይላል። ኦፍ ኮርስ አገልጋይ ጋር ስህተት አለ፣ ቤተ ክርስቲያን ጋር ስህተት አለ። ነገር ግን እኛ ጋር ያለው ስህተት ሌላ ጋር ካለው ግን አይበልጥም። ባይኖር ጥሩ ነው። ክርስቶስን ወደ መምሰል እየሄድን ነው። የሚለወጡ ነገሮች አሉ። ቤተ ክርስቲያን ውስጥ ያለው ስህተት ሌላ ቦታ ካለው አይበልጥም። የቤተ ክርስቲያን አገልጋዮች ጋር ያለው ስህተት ሌላ ቦታ ካለው አይበልጥም።
የክርስትና እምነት ተከታይ ጴንጤዎች ጋር ያለው ስተት ሌላ ቦታ ካለ አይበልጥም። ጫት ቤት የምናጨናንቅ እኛ አይደለንም። ጾም ሊገባ ነው ብለን ስጋ ቤትና ፔንሲዮን የምናጨናንቅ እኛ አይደለንም። ጾም ሊፈታ ነው ብለን ስጋ ቤትና መጠጥ ቤትና ፔንሲዮን አልጋ ቤቶችን የምናጨናንቀው ግን እኛ አይደለንም። አጭርና ግልጽ አማርኛ ማለት ነው። ኢየሱስ ክርስቶስ ለዘላለም እስከ ዘላለም ጌታ ነው። ተሳዳቢ እኛ አይደለንም። የሰው ሃይማኖት ስም እየጠራን አገልጋይ ስም እየጠራን የምንሳደብ እኛ አይደለንም። እኛ አይደለንም። ብዙዎች ወደ ኢየሱስ እንዳይመጡ ለማድረግ ብዙ የሚሰራ ነገር አለ። እኛ ግን ከዚህ አልፈን መመልከት አለብን። ይሄ ልጅ ግን ምን አለ? ከአባቱ ቤት ወጣ። ከአባቱ ቤት ወጥቶ ግን የገጠመው ነገር ረሃብ ነው። ረሃብ ነው። አሁን በቅርብ የሚገርማችሁ ነገር አንድ ሴት ነብይና ዘማሪ ነኝ ትል የነበረች ስሟን መጥራት አልፈልግም፣ በሶሻል ሚዲያ ላይ በቃ ወጣው ብላ የዘማሪዎችን ጉድ ዘከዝካለሁ ብላ ከዘማሪዎች ጋር በደጉ ዘመን አብራ ሻይ እየጠጣች አብራ እያገለገለች የተነሳችውን ፎቶ ለቀቀች። ሶዋት ምን ይጠበስ? ፎቶ መነሳት ምንድን ነው? እሱ ሌላ ነገር ካለ እሱ መለቀቅ ትችላለች፣ ስለሌላት ነው። ወጣች፣ አራገቡ። አንድ ሳምንት ቢዝነሳቸውን ዩቲዩባቸውን አሞቁባት፣ እዛ ተዋት። አንድ የኔ ቅርብ ወዳጅ ጋር ደውላ ምን እንዳለች ታውቃላችሁ? ብቸኝነት ገደለኝ፣ ብቸኝነቱን አልቻልኩትም አለች። ወጣቻ፣ ከአባቷ ቤት ወጣቻ፣ ከእህቶቿ ራቀቻ፣ ከወንድሞቿ ራቀቻ። እነዛ ደግሞ የፈለጓት አዝነውላት አይደለም፣ እነሱ የሃይማኖት ፖለቲካቸውን ሊሰሩባት ነበር፣ ሰሩባት። ባይሳካላቸውም ማለት ነው። እንዳትመለስ ጸጸታት፣ እዛም እንዳትሆን ጨነቃት። እቺ ልጅውን ጌታ ካልደረሰላት አብዳ ጨርቋን ጥላ ብን ብላ መሄዷ የማይቀር ጉዳይ ነው። ግን እግዚአብሔር ይድረስላት። ይፈልጓቸዋል። ጳውሎስ ግን ለመልካም አይደለም ይፈልጓቸው። ስለዚህ ይሄ ልጅ ከአባቱ ቤት ወጣ፣ ከአባቱ ቤት ወጣ፣ ከጸሎት ወጣ፣ ከኳየር ወጣ፣ ከወንጌል ስርጭት ወጣ፣ ባካረ ወደ ዓለም ገባ፣ ሃይማኖቱን ቀየረ። ብዙ የሚገርማችሁ ነገር በቃ እንደዛ ሆይ ሆይ ስሉት የነበረው በሙሉ ተውትና ይቸገር ጀመር ይላል። ይራብ ጀመር። ከዛ ሀገር ነዋሪዎች አንዱን ተጠጋ። አሳማ ጠባቂ ያደረገው አሳማ ነገርኳችሁ የርኩሰት መገለጫ ነው። አሳማ ሲጠብቅ ራበው። ምግብ የሚሰጠው አጣ። የአሳማ ምግብ ለመብላት ፈለገ። እሱን እንኳን የሚሰጠው ሰው አልነበረም ይላል። በዚህ ሰዓት ስንቱ የአባቴ ሰራተኛ ምግብ ተርፎታል አለ። ስንቱ ጴንጤ ምግብ ተርፎታል። ስንቱ ፓስተር ምግብ ተርፎታል። ስንቱ ወንጌላዊ ምግብ ተርፎታል። ስንቱ በቀነስ ስንቱ ጤነኛ ነው። ስንቱ ሰላም ነው። ስንቱ ደስተኛ ነው። እኔ ግን እዚህ በረሃብ ልሞት ነው፣ በጭንቀት ልሞት ነው፣ በፍርሃት ልሞት ነው፣ በብቸኝነት ልሞት ነው፣ ግራ በመጋባት ልሞት ነው አለና ከባድ ውሳኔ ወሰነ። ኧረ ወደ አባቴ ቤት ልሂድ። ብራካታ ሶፓ ሰው ምን ይለኛል አላለም። ወደ አባቴ ቤት ልሂድ አለ። በቃ አየሁት አለ። በቃ አየሁት፣ ሁሉንም አየዋል። ዓለምንም አየው፣ ሰይጣንንም አየው፣ ሃይማኖቱንም አየው፣ ሰዎቹንም አየው። እንደ ኢየሱስ የሚሆን ግን አላየሁም አለና ወደ አባቴ ቤት ልሂድ አለ። ዛሬ በጌታ ቤት ያላችሁ ሰዎች ምንም ሊገጥማችሁ ይችላል። ከጌታ ቤት መውጣት ምርጫችሁ እንዳታረጉ። ወጣችሁ ረሃብ ነው የሚገጥማችሁ፣ የጤና የሰላም የደስታ የሞገስ የብዙ ነገር። ዛሬ ባክ ያደረጋችሁ ሰዎች ኑ ወደ ኢየሱስ። ልመለስ የቀድሞ ቤቴ ይሻለኛል እንዳሉ ዘማሪ ኑ ወደ ኢየሱስ። ጌታን ያልተቀበላችሁ ጌታን የማታውቁ ሰዎች፣ መዝሙር ብቻ የምትሰሙ፣ ስብከት ብቻ የምትሰሙ፣ የተለያየ እምነት ውስጥ ያላችሁ ሰዎች ኢየሱስ እንኳን ለሚያመልኩት ለሌሎቹም ደግ ነው። የተሻለ ነገር አለ፣ ህይወት አለ። እውነትም ህይወትም መንገድም እኔ ሆነኝ፣ በእኔ በኩል ካልሆነ በስተቀር ማንም ወደ አብ ሊመጣ አይችልም ብሏልና የዘላለም ህይወት የሚገኘው በኢየሱስ ስለሆነ ኑ እናንተም ወደ ኢየሱስ። ኢየሱስ ይወዳችኋል። ሰላም ሊሰጣችሁ፣ ደስታ ሊሰጣችሁ፣ ጤንነት ሊሰጣችሁ ይፈልጋልና ኑ ወደ ኢየሱስ። ስለዚህ ምን አለ? ወደ አባቴ ልሂድ። ልብ በገዛ ጊዜ እንዳለ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች እንዳንዱ ቁጠረኝ። ስለዚህ ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶ ተራራለት። ወደ እርሱም እየሮጠ ሄዶ አቅፎ ሳመው። ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮቹ እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ አድርጉለት። የሰባውን ፍሪዳ አምጡና እረዱ፣ እንብላ እንደሰት። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶም ነበር ተገኝቷል፣ ስለዚህ ይደሰቱ ጀመር ይላል። እና ልጁ መጣና አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ ወዘተ ሲለው አባትየው ምንም አላለም። ቆይ መጀመሪያ የምናገረው ነገር አለኝም አላለም። አባቱ ከአንዳንድ አዝኖለታል፣ ራርቶ አቅፎ ስሞታል፣ ኦልሬዲ ይቅር ብሎታል። ብዙ ሰው ከጊዜ በቃ ኃጢአት ከሰራ በኋላ ልብ ብሎ ከቸርች ይጠፋል። ወገኖቼ
እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጠላም። ዛሬ በጣም እኔ ከባድ ኃጢአት የሰራሁት እግዚአብሔር እኔን ይቅር ይለኛል የምትሉ ሰዎች ካላችሁ ኦፍ ኮርስ እግዚአብሔር ይቅር ይላችኋል። ለምን ካላችሁ ኢየሱስ ክርስቶስ ስለ እናንተ ደሙን አፍስሶላችኋል። እኔ እኮ ነፍስ ገድያለሁ፣ እኔ እኮ እንደዚህና እንደዛ አድርጌያለሁ፣ ምንም ሊሆን ይችላል፣ እግዚአብሔር ይቅር ይላችኋል። በቀራንዮ መስቀል ላይ ኢየሱስ ክርስቶስ ደሙን ስለ እናንተ አፍስሷል። መጽሐፍ ቅዱስ ሲናገር ይህ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሏል። ስለ እኔና ስለ እናንተ የኃጢአት ይቅርታ ኢየሱስ ደሙን አፍስሷል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እግዚአብሔር የሚጠላው ኃጢአትን እንጂ ኃጢአተኛን እግዚአብሔር አይጠላም። እግዚአብሔር የሚጠላው ሱስን እንጂ ሱሰኛን እግዚአብሔር አይጠላም። እግዚአብሔር የሚጠላው ሌባን እንጂ ሌብነትን እንጂ ሌባን እግዚአብሔር አይጠላም። ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። እግዚአብሔር ልጁን ወደ ዓለም የላከው ዓለምን በልጁ ለማዳን እንጂ በዓለም ላይ ለመፍረድ አይደለም ይላል መጽሐፍ ቅዱስ ሲናገር። እግዚአብሔር ይወድሃል ብራዘር፣ እግዚአብሔር ይወድሻል ሲስተር፣ እግዚአብሔር ይወድሃል አባቴ፣ እግዚአብሔር ይወድሻል እናቴ፣ እግዚአብሔር ይወዳችኋል ቅዱሳን። ብራካቶ ሴፓላቫጁና ማአዲያና ማሴካፑላ ኒማ አዶስ ከለቨጄኒያ። የእግዚአብሔር ፍቅር በእኔ ላይ ልዩ ነው። የእግዚአብሔር ፍቅር በአንተ ላይ ልዩ ነው። የእግዚአብሔር ፍቅር በአንቺ ላይ ልዩ ነው። የእግዚአብሔር ፍቅር በእኛ ላይ ልዩ ነው። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶ ተራራለት፣ ወደ እርሱም እየሮጠ ሄዶ አቅፎ ሳመው። ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም ሲለው፣ አባቱ ግን አገልጋዮቹ እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩም ጫማ አርጉለት፣ የሰባውንም ፍሪዳ አምጡና ረዱን እግር አንደሰት አለ። ልክ ተሐድሶ ጀመረ እዚህ ጋር። አሁን ይሄ ልጅ መጀመሪያ ማስተዋል ስላልነበረው፣ ቀልብ ስላልነበረው፣ ልብ ስላልነበረው ልክ ሲሰጠው ርቆ ሄደ፣ ጨረሰ፣ ተቸገረ፣ ተጸጸተ። ልክ ማስተዋል ሲጀምር መጸጸት ጀመረ። ከዛስ ወደ አባቴ ቤት እመለሳለሁ አለ። ከዛስ ንስሐ ገባ፣ በሰማይና በምድር ንስሐ ገባ። ልክ ይሄ ሲሆን አባትየው ምን አለ? ከሁሉ ፈጥናችሁ ምርጥ የሆነው ልብስ አምጡና አልብሱት አለ። ይሄ ልጅ የአባቱን ቤት ጥሎ ሲሄድ ብዙ ነገር ነው ይዞ ሄደው ጨርሶ ነው የመጣው። እና አባትየው ሲያየው አንደኛ ልብሱ ቆሽሿል፣ ሁለተኛ ቀለበቱ ከእጁ ላይ ጠፍቷል፣ ሶስተኛ ነገር ጫማው የለም። አይ ቲንክ ይመስለኛል ከቤት ሲወጣ ደህና ልብስ ለብሶ ነው የወጣው። ከቤት ሲወጣ እጁ ላይ ቀለበት ነበረው። ከቤት ሲወጣ ቆንጆ ጫማ አድርጎ ነበረ። በጣም ሲቸገር ቆንጆውን ልብስ ሸጦ የደከመ ልብስ የገዛ ይመስለኛል። ቀለበቱን ደግሞ ሸጦ የበላበት ይመስለኛል። ጫማውንም ሸጦ የደከመ ነገር ገዝቶ በተቀሩ የበላበት ይመስለኛል። እንዲህ ነው የሚደረገው። ባይዘዌ የጎዳና ህይወት ሲጀመር እንደዛ ነው። እኔ ጎዳና ላይ ኖሬ አውቃለሁና ጎዳና ተዳዳሪ ሆኜ ኖሬ አውቃለሁ። ክብር ለኢየሱስ ይሁን። ወደ ጌታ ከመምጣቴ በፊት ጎዳና ላይ ኖሬ አውቃለሁ። ጌታን ከተቀበልኩ በኋላም የሙሉ ጊዜ አገልጋይ ሆኜ ጌታን እያገለገልኩኝ ለአንድ ሳምንት ጌታን እያገለገልኩ ማለት ነው። ለአንድ ሳምንት ማደሪያ አጥቼ ቸርች መድረክ ላይ አድር ነበር። ልክ ጌታን ላገለግል ስል ሞባይል ስራው ሰራ ነበር። ያን ትቼ ወደ አገልግሎት ገባው። ገንዘብ የሚሰጠኝ የለም፣ የሚያበላኝ የለም፣ የሚያጠጣኝ የለም። በጣም ከባድ ፈተና ውስጥ አልፍ ነበርና ቸርች መድረክ ላይ ነበር እማድረው። ወደ 1 ዓመት ከምናምን የቸርች መድረክ ላይ ነበር እምተኛው። ከዛ እንዳልተኛ ተከለከልኩ ማለት ነው። ቸርች መድረክ ላይ እንዳላድር ተከለከልኩኝና እዛ አንድ ሰው ጋር ላድር ሲሄድ 1 ቀን አደርኩኝ። 2ኛ ቀን ፊት ነሱኝ። በጣም ከባድ ፊት አነሳስ ነሱኝ። ስቲል የሰዎቹ ፊት ንግግራቸው ፊቴ ላይ አለና ለሊቱ ሙሉ ኢቭን ተኝቼ አላደርኩም። ሶፋ ላይ ፎጣ ሰጥተውኝ ነው የተኛሁትና ለሊቱ ሙሉ እንቅልፍ አልወሰደኝም። በጣም በቃ ውስጤን ሲያመኝ አደረ። ማለት እግዚአብሔር ሆይ ለምን አልኩ። ለምን ዘብቅ ነግቶ ወጥቼ ከዛ ቤት ነጣዋት ወጥቼ እናልኩኝ። 2ኛው ቀን ደግሞ ሌላ ሰው ቤት ለማደር ሄድኩ። እንደዚሁ እዛም ፊት ነሱኝ። በሚደንቅ ሁኔታ ጓደኛዬ ቤት ነው የሄድኩት። እናትየው ፊት ነሱኝ፣ ወጣሁ። 3ኛ ቀን ደግሞ አሁን ደግሞ ሌላ ሰዎች ቤት ሄድኩኝ፣ አደርኩኝ። መጀመሪያ ቀን ምንም አልመሰላቸውም። 4ኛ ቀን ላደርስል ፊት ነሱኝ። የዛን ቀን አልቻልኩም። ማታ 3 ሰዓት በቃ ወጣሁ። የልቴር ነው ሲሉኝ አይ እዚህ የሚሄድበት መጣሁ ወጣሁ። ከዛው ቀን ጀምሮ ተከታታይ 7 ቀን ምናምን ባስ ፌርማታ ላይ ነው ያደርኩት። ባስ
ፌርማታ ላይ አገልጋይ ሆኜ የ2 ዓመት አገልጋይ ሆኜ ማለት ነው። እና በጣም ነው በቃ ብርድ መታኝ፣ አመመኝ በጣም። ለማንም አልተናገርኩም። የማስታውሰው ግን ባስ ፌርማታው ላይ በሐሳብ ጭልጥ ብዬ ሰማይ ምድሩ ድብልቅልቅ ብሎብኝ አንድ ነገር ብቻ እግዚአብሔርን ጠየቁት። ግን ለምን አልኩት። ለምን ሰው ክፉ ይሆናል? አንተ ህይወት ሰጠኸኝ፣ ምን አለ ፍራሻቸው ላይ በተኛ። ከዛ በኋላ በቃ አልኩና በድፍረት ተነስቼ ቤት መፈለግ ጀመርኩ። ምንም ነገር አልነበረኝም። ምንም ቤት መፈለግ ጀመርኩኝ። 6 ኪሎ አካባቢ የሆነ ቤት 350 ብር አገኘሁ። ከዛ ቆንጆ ቤት ነች፣ 1 ክፍል ነች። እስከ 7 ሰዓት ጠብቁኝ ብር ይዤ እመጣለሁ። ወጣውና እግዚአብሔር አልኩ፣ ወይ ውረድ ወይ ፍረድ፣ በቃኝ አልኩኝ። ወይ ውረድ ወይ ፍረድ፣ ኢየሱስ ክርስቶስ ጌታ ነው። ይሄንን ስል ወዲያው ከተወሰነ ሰዓት በኋላ የሆኑ ልጆች ተደዋውለው ምናምን 500 ብር ሰጡኝ። ሄጄ 350 ከፈልኩ። ፍራሽ ምናምን አስቀምጬ የነበረበት አመጣሁ፣ ገባው። አልኩ በቃ ጸሎቴን ቀጠልኩ ማለት ነው። ይሄ ጌታን ካገኘው በኋላ ነው። እኔ ብዙ መከራዎችን አይቻለሁ፣ ግን ሁሉ ጊዜ የምለው ነገር እግዚአብሔር እኔ ዋጋ አላስከፈለኝም። እኔን ዋጋ ያስከፈለችኝ ቤተክርስቲያንና ዋጋ ያስከፈሉኝ ያገለገልኩት ህዝብ ነው። ኢየሱስ ጌታ ነው። ወደ ጌታ ከመምጣቴ በፊት ግን ያው በባህሪ ምክንያት አስቸጋሪ ስለነበርኩኝ የጎዳና ህይወት ላይ ኖሬያለሁና ልክ ከቤት ስወጣ ትዝ ይለኛል በጣም ዘንጬ ነው የወጣሁት። በጣም ብራንድ ልብሶች ምናምን፣ በጣም ጫማዬም፣ ሱሬም፣ ጃኬቴም፣ ሸሚዜም በጣም የሚያምር ነው። ከአንድ ሳምንት በኋላ ሙሉ በሙሉ ተቀይሯል። እጄ ላይ ያለው ገንዘብ ሲያልቅ ሲርበኝ ጃኬቱን በውድ ሸጥኩት፣ ረከስ ያለ ነገር ገዛው። ጫማውን ሸጥኩት፣ ረከስ ያለ ነገር ገዛው። ሱሪውን ሸጥኩት፣ ረከስ ያለ ነገር ገዛውና የተቀረው ብር በላሁበት። ያምሱ ሲያልቅ በዛው አለቀ ማለት ነው። እና ይሄም ልጅ የሚገርማችሁ ወደ አባቱ ቤት ተመልሶ ሲመጣ አባቱ ከሁሉ የተሻለውን ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ አድርጉለት ሲል ልጅየው ከቤት ሲወጣ ዘንጦ ነው የወጣው። ቀለበቱም ነበረ፣ ጫማውም ነበር። ልብስ ጸጋ ነው። እዚህ ጋር መንፈሳዊ ትርጉሙ ልብስ ጸጋ ነው፣ ቀለበት ቃል ኪዳን ነው፣ ጫማ ወንጌል ነው። እና ይሄ ልጅ ከነጸጋው ከነኪዳኑ ከነ አገልግሎቱ ነው የወጣው። ነገር ግን ዓለም፣ ሰይጣን፣ ኃጢአት ጸጋውንም አስጥለውታል፣ ኪዳኑንም አስፈርሰውታል፣ ወንጌሉንም አስተውታል። ሰው ከጌታ ሲርቅ ጸጋውን ይጥላል፣ ኪዳኑን ያፈርሳል፣ ወንጌሉን ይጥላል፣ አገልግሎቱን የሚሰጠውን አገልግሎት ይጥላል ማለት ነው። ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ አይደል የሚለው መጽሐፍ ቅዱስ። እግዚአብሔር እኮ እኔን ታማኝ አድርጎ ስለቆጠረኝ ነው ሾመኝ። ታማኝ አድርጎ ስለቆጠረኝ እና እኔ የምታመነው እግዚአብሔር ታማኝ አይደለም፣ ታማኝ አድርጎ ስለቆጠረኝ ነው። ጳውሎስ እኮ ያለው ታማኝ አድርጎ ስለቆጠረኝ ለአገልግሎት ሾመኝ። ታማኝ ሳንሆን በቃ ታማኝ ነው ብሎ ሾመን ማለት ነው። እና እግዚአብሔርን ማሳፈር ስለማልፈልግ ነው በጣም ተግቼ የማገለግለው። እግዚአብሔር ለምሳሌ ይህን የዋትስአፕ ሚዲያ አገልግሎት ሲሰጠኝ ታማኝ አድርጎ ስለቆጠረኝ ነው። ስለዚህ ሁሉ ጊዜ የኃላፊነት ስሜት ይሰማኛል። አደራን የመወጣት ስሜት እንደ አደራ ነው ማየው። እኔ ማለት እግዚአብሔር እኔ ታማኝ ያልሆንኩትን እኔ አጭበርባሪ የሆንኩት አምኖ አገልግል ብሎ ሲሰጠኝ፣ አምኖ ህዝቤን አስተምር ብሎ ሲሰጠኝ፣ ስለዚህ አትሊስት ድካምን ቢኖርብኝ ከነ ድካሜ በታማኝነት ማገልገል አለብኝ። እድል ስለሆነ ማለት ነው። እድል ስለሆነ እኔ ባይዘዌ ከምንም ነገር በላይ ምን ያስጨንቃል ካላችሁኝ የዋትስአፕ አገልግሎት ነው የሚያስጨንቀኝ። እኔን የሚያስጨንቀኝ ዕለት ዕለት የአብያተ ክርስቲያን ጉዳይ ነው። የመድረክ አገልግሎት ራሱ ብዙ ያስጨንቀኝም። በጣም በቃ ውስጤ የሚጮህ የሚጨነቀው የዋትስአፕ አገልግሎት ላይ ነው። ምክንያቱም 9 ዓመት ሙላ የሚድነውን ሰው አውቃለሁ፣ የሚፈወሰውን ሰው የሚባረከውን ሰው አውቃለሁ። እኔ ሪከርድ አድርጌ ስልክ እናንተ በምን ውስጥ ሆናችሁ እንደምትሰማው ብዙዎቻችሁን አውቃለሁ። መጽናናት አምሯችሁ፣ ፈውስ አምሯችሁ ብዙ ነገር አለ። በጣም ሰው በእንጀራ ብቻ አይኖርም ከእግዚአብሔር በሚወጣ ቃል እንጂ ለመኖር እንደሚያስፈልጋችሁ አውቃለሁ። እግዚአብሔር ቃል ሰው በእንጀራ ብቻ አይኖርም፣ ሰው በገንዘብ ብቻ አይኖርም፣ ሰው በዶላር ብቻ፣ ሰው በፓውንድ ብቻ፣ ሰው በዩሮ ብቻ አይኖርም፣ ሰው በሩዝ ብቻ በቺክን ብቻ አይኖርም። ሰው ለመኖር ከእግዚአብሔር አፍ የሚወጣ ቃል ያስፈልገዋል። እግዚአብሔር ደግሞ በእኛ ውስጥ ነው የሚናገረው። ስለዚህ እኛ ከተማ ውስጥ እየኖርን እንደ ልባችን ቸርች መሄድ አክሰስ እያለን እንደ ልባችን ከእህቶች ከወንድሞች ጋር አብረን የመጸለይ እድሉ አጋጣሚዎች እያለን እናንተ ብዙ ፈተና ውስጥ እናልፋለን። እናንተ ደግሞ ቸርች መሄድ እድሉ የላችሁም። ብዙዎቻችሁ ከሄዳችሁ በሳምንት 1 ቀን ነው። ሄዳችሁም ደግሞ የምታገኙት ነገር ዛትማች ነው። አውቀዋለሁ። የውጭ ሀገር ያለውን አገልግሎት የምናውቀው ነገር ነው። ውጭ ሀገር ያለውን አገልግሎት የምናውቀው ነገር ነው። ክብር ለኢየሱስ ይሁን። ተሰጥቶ የሚያገለግል አገልጋይ ብዙ የለም።
ስንመጣ አጋንንት እንደ ቆሎ ነው የሚረግፈው፣ በሽተኛ ይፈወሳል፣ ብዙ ድንቅ ተአምራቶችን ጌታ ያደርጋል። እና ጌታ ይባረክ በድካማቸው ስለሚያገለግሏችሁ። ስለዚህ ምን ያህል እንደሚያስፈልጋችሁ አውቀዋለሁ። ምን ያህል ውስጣችሁ እንደሚጣማ፣ ምን ያህል ውስጣችሁ እንደሚራብ አውቀዋለሁ። ቸርች ላይ ቢጋብዙኝ ብቀር ችግር የለም። ሰንበዲ ቆሞ ፕሪች ያደርጋል፣ ያስተምራል፣ ይጸልያል ምናምን ነገር። እዚህ ጋር ግን በጣም ወሳኝ ነው። ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ የሚወጣ ቃልም ስለሚያስፈልገው ማለት ነው። ኢየሱስ ክርስቶስ ጌታ ነው። እና ይህም ልጅ ታማኝ አድርጎ አባቱ ስለቆጠረው ምርጥ ልብስ ነበረው፣ ቀለበት ነበረው፣ ጫማ ነበረው። ሲወጣ ግን ልብሱንም ጫማውንም ቀለበቱን ይዞ ወጣ። ልብሱ ጸጋ ነው፣ ቀለበቱ ኪዳን ነው፣ ጫማው ደግሞ ወንጌል ነው። ዓለም ላይ ሄዶ ሰይጣን ጋር ሄዶ ግን ያን ምርጥ ልብስ አቆሽሾታል። ቀለበቱ ተሸጦ ተበልቶ ተጠጥቶበታል። ጫማውም እንደዛው። ሲመጣ ጸጋውን ጥሎ ኪዳኑን አፍርሶ ወንጌሉን ትቶ ነው የመጣው። አባቱ ግን አየውና አዘነለ፣ ተራራ፣ አቀፈን፣ ሳመው ይልና አገልጋዮቹን ከሁሉ የተሻለ ምርጥ ልብስ አልብሱት አለ። ልጅየው ሲመጣ ምን አለ? እንደ ልጅ እንኳን ቢሆን ባይሆን እንደ ባሪያ ሆኜ እመጣለሁ። ልጅ ነው ቢያጠፋም፣ እንደ ልጅ እንኳን ባልሆን እንደ ባሪያ አድርገኝ ብሎ ነው እኮ የመጣው። አባትየው ግን እሺ ችግር የለውም አላለውም። ግን ልጅ ነው። አባትየው ያሳስበው የነበረው ልጁ ይዞ ሄዶ ያጠፋው ነገር ሳይሆን የልጁ መጥፋት ነበር የሚያሳስበው። እግዚአብሔር ከምንም በላይ የኔና የናንተ ነገር የሚያሳስበው ማወቅ አለባችሁ። እንደ ልጅ እንኳን ባልሆን እንደ ባሪያ አድርገኝ ብሎ የመጣውን አባትየው ግን እንደ ልጅ አድርጎ ተቀበለው። ከዛስ ከሁሉ የተሻለውን ምርጥ ልብስ አልብሱት አለ። ለጣቱ ቀለበት፣ ለእግሩ ጫማ አድርጉለት። ከዛ በጣም የገረመኝ የሰባውን ፍሪዳ ደግሞ እረዱ አለ። የሰባውን ፍሪዳ እረዱ አለ። ልጁ ኤክስፔክት አድርጎ የመጣው አባቴ እንደ ልጅ እንኳን